የመኪናው ጌም ላይ ገንዘብ የሰራችሁ እህቶቼ አወጣላችኋለሁ። ቀጣይ የመለቀውን ስም ዝርዝር በደንብ እያያችሁ የኔ ስም አለ ትሉኛላችሁ። በየተራ የእያንዳንዱ ሰው አወጣለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁሉ ሰላም ብያለሁ። ውድ ኢትዮጵያውያን ያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ ሰብስክራይብ አድርጉ። ቻናሉን ሰብስክራይብ አድርጉ። በየጊዜው የምለቃቸው መረጃዎች እናንተ ጋር እንዲደርሱ ሰብስክራይብ አድርጉ። እንዲሁም ደግሞ ያው የናንተ አንድ ላይክ አንድ ኮሜንት ለኔ ትልቅ ዋጋ ስላለው ፕሊስ ላይክ ያደረጋችሁ ኮሜንት እየኮሜንታችሁልኝ አለፍ በሉ ማለት ነው። ዛሬ ይዤላችሁ የመጣሁት አብዛኞቻችሁ የመኪናውን ጌም ተጫውታችኋል፣ ሰርታችኋል። ግን ሁሉም ሰው ገንዘብ ሊያወጣ የያዘው ምንድነው ፔፓል ስላሌለው ፔፓል እጅና እግራችሁን እስር አድርጎ ስለያዛችሁ ፔፓል ያሌላችሁ ልጆች መክፈት የማትችሉ ልጆች እኔ አወጣላችኋለሁ ብዬ ነበር የመጀመሪያ አካባቢ። ይሄውላችሁ እንደተነገርኩትም አደርጋለሁ። ግን እኔ ላወጣ አዳምጡኝ። እኔ የማወጣለት ሰው ግዴታ ሊንኩን ከኔ የወሰደው ሰው ነው ማወጣ። ለምን መሰላችሁ? እኔ ባንቺ ወስጃለሁ ብሎኝ የሚመጣ ሰው ሳይሆን በኔ ሊንኩን የወሰደ ሰው ስም ዝርዝሩ እኔ ጋር ስለተቀመጠ ተረዳችሁ? ስም ዝርዝሩን አሁን እስከ መጨረሻ አይታችሁ ስማችሁን በደንብ ፈልጉ። አለው አይደለም ይሄ የእናንተ ስም በትክክል ካለ ማለት ነው ለኔ ስክሪንሾት አድርጋችሁ ትልኩታላችሁ። ያንን ስክሪንሾት አይቼ ትክክል የእናንተ መሆኑን ካረጋገጥኩ በኋላ ስለማወጣው ማለት ነው። ተረዳችሁ? ስለዚህ እኔ ይሄንን ገንዘብ ለእናንተ ላወጣላችሁ ከእናንተ ደግሞ ግዴታ መደረግ ያለበት ነገር አለ። ምንድነው? ግዴታ የሚወጣላችሁ ገንዘብ $100 በታች መሆን የለበትም። 300 $200 ዶላር ሊሆን ይችላል፣ ችግር የለውም። ግን $100 በታች በፍጹም አልቀበልም። ገባችሁ? በሁለቱም በኩል አስፋልትም ላይ በመሰበስቡት $100 መሆን አለበት። ማስታወቂያ እያያችሁ ደግሞ የሚሰጣችሁ ገንዘብም $100 መሆን አለበት። ሌላኛው ምን ያስፈልጋል? አንድ ሰው ሶስት ኢሜል ያስፈልጋል። 3 ኢሜል ያስፈልጋል። ገባችሁ? 3 ኢሜል ያስፈልጋል። አንደኛው ግዴታ መፈጸም ያለበት ነገር ምንድነው? 10 ሳጥን መክፈት አለበት። 10 ሳጥን መከፈት አለበት። ይሄንን 10 ሳጥን ደግሞ በየጊዜው ገንዘብ ውዝድሮ ባደረጋችሁ ቁጥር ይሄ 10 ሳጥን ስለሚመጣ ለዚህ 10 ሳጥን ደግሞ ዘላቂ የሆነ መፍትሄ ሊኖረው ይገባል። ቀጣይ ዘላቂ የሆነ መፍትሄ እሺላችሁ እመጣለሁ። እናንተ ጠብቁ። ኦኬ። በኢሞ፣ በዋትስአፕ፣ በቴሌግራም፣ በቲክቶክ፣ በኢንቦክስ በምን አውጭልኝ $10 $20 የምትሉ ልጆች እኔ $10 አላወጣም። የማወጣው $100 ነው። የሚወጣው ከ10 እስከ 20 እስከ $40 ነው የሚወጣው። በዚህ በኩል ማስታወቂያው በኩል $40 እያደረኩኝ $80 አወጣላችኋለሁ። በዛ በኩል ደግሞ የሰራችሁት $100 እንኳን ቢሆን 10 ሳጥን ሳይጠይቃችሁ $100 ቀጥታ መውጣት ስለሚችል በዚህ መልኩ ነው የማወጣው። $10 እንደዚህ ሰርቻለሁ እንደዛ ሰርቻለሁ የምትሉ ሰዎች በደንብ ስሩ። ይሄ አልከፈተልኝ ይሄ አልሆነልኝ እያላችሁ ስልኬን የምታጨናንቁ ሰዎች አድቡ። እያያችሁ ነው። ለእናንተ ምንም ማለት መልስ እየሰጠው አይደለም። እኔ እዚህ ጋር መልስ መሰጠው በስነ ስርዓት ቪዲዮን አዳምጦ ኮሜንቶ ለሚሄድ ሰው ብቻ ነው። ኦኬ። ምንድነው ያልኳችሁ? የመኪናው ጌም ላይ ገንዘብ የሰራችሁ ልጆች የእናንተን ገንዘብ ላወጣላችሁ ከእናንተ ምን ይጠበቃል? ማድረግ ያለባችሁ $100 መሆን አለበት። $100 በላይ መሆን አለበት። ከዛ ምን አለ? 3 ኢሜል ከመኪናው ጌም ጋር ግንኙነት ያሌለው 3 ኢሜል ያላችሁ አምጡ። ያሌላችሁ ደግሞ 3 ኢሜል ክሬት ማድረግ አለባችሁ። ፓስወርዱን የምታውቁት በስነ ስርዓት ኢሜል 3 መስራት አለባችሁ። ተረዳችሁ? ግን አሁን የምለቀውን ስም ዝርዝር ላይ አይናችሁን በደንብ እንዳታነሱ። ከሱ ስማችሁን በደንብ ፈልጉ። ስሙ ተመሳሳይ ሊሆን ይችላል። ፕሮፋይላችሁ ይለያል፣ ወይም ደግሞ እንትን ላይ ያለችው ስፔሊንጓ ትለቀ ብዙ የሚለይበት መንገድ ስላለ ይሄንን ነገር በደንብ ልብ ብላችሁ ፈልጉት። ምን አሁን መጨረሻ ላይ ስም ዝርዝሩን በደንብ ይዩት። አይታችሁ በዛ መሰረት እኔ አለሁኝ ብላችሁ እና ደግሞ በቪዲዮ በኩል ምርጥ ኮሜንታችሁን እንትን በሉ። አታስነቁ ማለት ነው ቤተሰብ።
ቀጣይ በአዲስ ቪዲዮ እገናኛችኋለሁ። በሱ ምንድነው 10 ሳጥን ዘላቂ የሆነ መፍትሄ እንዴት ልናገኝለት እንችላለን? አለ መፍትሄ በህይወት እስካለን ድረስ መፍትሄ አለ። ግን ምን አይነት መፍትሄ እናምጣ፣ እንዴት እናድርግ ብለን ይሄንን አይምራችሁ እናሰራለን። ከዛ ዘላቂ የሆነ መፍትሄ ይዤላችሁ እመጣለሁ። ለምን በየጊዜው ገንዘብ ባወጣን ቁጥር ይሄ 10 ሳጥን ስለሚቀመጥብን ግዴታ እዤ እመጣላችኋለሁ። ሰላም ቆይልኝ። ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ሰብስክራይብ። እናንተ አንድ ላይክ፣ አንድ ሰብስክራይብ፣ አንድ ኮሜንት ለኔ ትልቅ ዋጋ ስላለው ከልብ አመሰግናለሁ። አላህ ይስጥልኝ።